Sakuk. ሰላም የነርሲንግ ስኩል ሰክሰስ ዩቲዩብ ቻናል ፋሚሊ፣ በዚህ ቪዲዮ ስለ አፔንዲሳይተስ እንማራለን። ቪዲዮን ከመጀመራችሁ በፊት ላይክ እና ሰብስክራይብ ማድረግ እንዳይረሳ። ስለ አፔንዲሳይተስ በደንብ ከማውራታችን በፊት በጥቂቱ ስለ አፔንዲክስ ለማለት ያክል አፔንዲክስ ምንለው ኢትስ አ ቨርሚፎርም ስትራክቸር። እንግዲህ ቨርሚፎርም ስትራክቸር ስንል ወርም ሼፕድ ወይ ደግሞ ትርል የሚመስል ቅርጽ ያለው ስትራክቸር ነው እና ይህ አፔንዲክስ ከየት ነው የሚነሳው? ከሲከም ነው። እንግዲህ ሲከም ማለት ፈርስት ፓርት ኦፍ አወር ላርጅ ኢንተስታይን ነው። የትልቁ የአንጀታችን የመጀመሪያው ክፍል ሲከም ይባላል እና ከዛች ነው የሚነሳው ይህ አፔንዲክስ። እና ቀድሞ አፔንዲክስ ቬስቲሻል ኦርጋን በመባል ይታወቅ ነበር። ምን ማለት ነው? ትርፍ የሆነ ወይ ደግሞ ለሰውነታችን ያን ያህል ጥቅም የሌለው፣ እንደውም በአማርኛ ትርፍ አንጀት በመባል ይታወቃል። ግን አሁን ያሉ ሊትሬቸሮች እንደሚያሳዩት ከሆነ ኢሚኖሎጂክ ፈንክሽን እንዳለው ስፔሻሊ ሊምፎይድ ቲሾች ቢና ቲ ሊምፎሳይቶች በሙኮሳ እና በሰብ ሙኮሳ ሌየሮች ላይ እንዳሉና የነዚህ ደግሞ ኮሌክሽን ሊምፎይድ ፐልፕ እንደሚባል ያሳያል አሁን ያሉ ሊትሬቸሮች። እንግዲህ አፔንዲክስ ቬስቲሻል ኦርጋን ወይ ደግሞ ትርፍ የሆነ ነገር አይደለም ካልን ኢምፖርታንት የሆኑ ሮሎች አሉት ለሰውነታችን። የመጀመሪያው ኢሚኖግሎቢሊን ኤ ፕሮዳክሽን ነው። ይሄ አንቲቦዲ እንግዲህ ለሙኮሳል ኢሚዩኒቲ ይጠቅማል። ሁለተኛው ደግሞ ማይክሮባዮም ሪዘርቨር ነው። እንግዲህ ምን ማለት ነው ማይክሮባዮም ሪዘርቨር ነው ስንል ኖርማሊ በኮለናችን ውስጥ ወይ ደግሞ በኢንተስታይናችን ውስጥ ቤኔፊሻል የሆኑ ገት ባክቴሪያዎች አሉ እና እነዚህ ገት ባክቴሪያዎች ኤፒሶድ ኦፍ ዲያሪያል ኢንፌክሽን በሚኖርበት ጊዜ ከሰውነታችን እንዳይወጡ ወደ አፔንዲክስ በመሄድ አፔንዲክስን አሴ ሴፍ ሃውስ ይጠቀሙታል። እንግዲህ ይሄ ዲያሪያል ኤፒሶዱ እስከሚያልቅ ድረስ አፔንዲክስ ላይ በመቀመጥ ዲያሪያል ኤፒሶዱ ካለቀ በኋላ ደግሞ ተመልሰው ወደ ላርጅ ኢንተስታይን ይመለሳሉ ማለት ነው። ስለዚህ ጥቅሙ የመጀመሪያው ኢሚኖግሎቢሊን ኤ ፕሮዳክሽን ነው። ሁለተኛው ደግሞ ማይክሮባዮም ሪዘርቨር ኦር ሴፍ ሃውስ ነው ማለት ነው። ስለዚህ አፔንዲክስ ቬስቲሻል ኦርጋን ነው የሚለው ነገር ሚስኖመር ነው ማለት ነው። አሁን ወደ አፔንዲሳይተስ ስንመለስ አኪዩት አፔንዲሳይተስ ምንለው ኢትስ አን አኪዩት ኢንፍላማቶሪ ኮንዲሽን ኦፍ አን አፔንዲክስ ነው። እንግዲህ ይሄ አፔንዲክስ ምንለው ኦርጋን ሳይን ኤንድ ሲምፕተም ኦፍ ኢንፍላሜሽንን ሲያሳይ አፔንዲሳይተስ እንለዋለን እና ይሄ አፔንዲሳይተስ ሰዎች በድንገታዊ በዓለም አቀፍ ደረጃ አብዶሚናል ሰርጀሪ ከሚሰሩባቸው ኢንዲኬሽን ኦር ኮዞች ውስጥ ቀዳሚውን ድርሻ ይወስዳል እና ቤዝዶን ኤጅ ግሩፕ ስናየው ደግሞ እድሜያቸው ከ10 እስከ 30 ዓመት የሚሆኑ ሰዎች ላይ ሃየር ኢንሲደንስ አለው። ማለት በብዙ ጊዜ እድሜያቸው ከ10 እስከ 30 በሚሆኑት እድሜ ክልል ውስጥ በጣም ይከሰታል ማለት ነው። ቤዝዶን ሴክስ ስናየው ደግሞ ሜል ፕሪዶሚናንስ አለው። ወንዶች ላይ የመከሰት ቻንሱ ከፍ ያለ ነው ከሴቶች አንጻር። ዋት ኢዝ ዘ ኮዝ ኦፍ አፔንዲሳይተስ? እንግዲህ አፔንዲክስ ኢንፍሌም የሚያደርገው ምንድን ነው የሚለውን ነገር በደንብ አንደርስታንድ ለማድረግ እንሞክር። እንግዲህ ፕራይመሪ ኮዝ ምንለው አፔንዲሳል ሉመን ኦብስትራክሽን ነው። የአፔንዲክስ የውስጠኛው ክፍል ኦብስትራክት ወይ ደግሞ በሚደፈንበት ጊዜ ነው ኢንፍሌም የሚሆነው አፔንዲክስ። እንግዲህ ኦብስትራክሽን የሚያመጡ ብዙ ነገሮች አሉ። አፔንዲክስን ብሎክ የሚያደርጉ ብዙ ነገሮች አሉ። የመጀመሪያው ፌካሊዝ ምንለው ነው። እንግዲህ ፌካሊዝ ወይ ደግሞ አፔንዲኮሊዝ ምንለው ሃርድ ማውዝ ኦፍ ፌካል ማቴሪያል ነው። ይሄ ሃርድ እንዲሆነ የፌካል ማቴሪያል ወደ አፔንዲሳል ሉመን በሚገባበት ጊዜ ኦብስትራክት ሊያደርገው ይችላል። ይህን ኮመንሊ የምናየው አደልቶች ላይ ነው። ሌላኛው ኮዝ ኦፍ ኦብስትራክሽን ሊምፎይድ ሃይፐርፕሌዥያ ነው። ይህን የምናየው ኮመንሊ ችልድረኖች ላይ ነው። እንግዲህ ቅድም እንደተነጋገር ነው በአፔንዲክስ ሙኮሳ እና ሰብ ሙኮሳ ሌየሮች ላይ ሊምፎይድ ቲሹ አለ ብለናል እና አንድ ህፃን አፐር ሪስፓራቶሪ ትራክት ኢንፌክሽን ኦር ሰም ሶርት ኦፍ ቫይራል ኢንፌክሽን በሚያጋጥመው ጊዜ ይሄ ሊምፎይድ ቲሹ ትሪገርድ ስለሚሆን እስወል ይሆናል። እስወልን ሲሆን ወይ ደግሞ ሲያብጥ የአፔንዲሳል ሉመኑን ብሎክ ሊያደርገው ይችላል። ሌላኛው ኮዝ ኦፍ ኦብስትራክሽን ኒዮፕላዝም ነው። ይሄ ኤክሰሲቭ የሆነ ቲሹ ግሮዝ ስፔሻሊ ኦልደር አዳልት ላይ እድሜያቸው ከ40 ዓመት በላይ የሆኑ ሰዎች ላይ እናየዋለን። አናዘር ኮዝ ኦፍ ኦብስትራክሽን ምንለው ፓራሳይት፣ እነዚህ ፓራሳይቲክ ኢንዴሚክ ኤሪያ የሚኖሩ ሰዎች ላይ ኮዝ ኦፍ ኦብስትራክሽን ለአፔንዲክስ ፓራሳይት ሊሆን ይችላል። ሌላኛው ፎሬን ማቴሪያሎች ኦብስትራክት ሊያደርጉት ይችላሉ። አንዳንዴ ደግሞ ትራውማ እና ዳይሬክት ኢንጁሪ እንግዲህ አፔንዲሳል ሉመኑን ኦብስትራክት ሊያደርጉ ይችላሉ። እንግዲህ አሁን በዘረዘርናቸው ምክንያቶች የአፔንዲሳል የውስጠኛው ክፍል ኦብስትራክት ሊሆን ይችላል እና ይሄ ኦብስትራክሽን ታዲያ እንዴት ነው ኢንፍላሜሽን ሊያስከትል የሚችለው የሚለውን አንደርስታንድ እናድርግ። እንግዲህ ኖርማሊ
የውስጠኛው የአፔንዲክስ ክፍል ሙኮሳ ሌየር ነው። ይሄ ሙኮሳ ሌየር ምን ሴክሬት ያደርጋል? ሙከስን ሴክሬት ያደርጋል። እና ይሄ ሴክሬት የሚደረገው ሙከስ በፐሪስታልቲክ ሙቭመንት ወደ ላርጅ ኢንተስታይን ይሄዳል። ይሄ እንግዲህ ኖርማል ፊዚዮሎጂ ነው። በእነዚህ ምክንያቶች ደግሞ የአፔንዲሳል ሉመን ኦብስትራክት ከሆነ ወይ ደግሞ ከተደፈነ ይሄ ሴክሬት የሚደረገው ሙከስ ከአፔንዲክስ ወጥቶ ወደ ላርጅ ኢንተስታይን መሄድ አይችልም እና እዛው አፔንዲክስ ውስጥ ታምቆ ይቀራል። በዚህ ሰዓት አፔንዲክሱ ምን እየሆነ ይመጣል? ዲስቴንድ የሆነ እየተወጠረ ይመጣል። በዚህ ሰዓት ዲስቴንሽን ካለ ደግሞ ምን አለ? ኖርማሊ ፕሬዠር ይኖራል። ኢንትራሉሚናል ፕሬዠር እየጨመረ ይመጣል። ይሄ እንግዲህ ምን ያመጣል ታዲያ? ፕሬዠር መጨመሩ ካልን ቬነስ እና ሊምፋቲክ ቬዝሎች ላይ ኮምፕሮማይዜሽን ይመጣል። ምን ማለት ነው? ቬነስ ቬዝልን ብሎክ ሊያደርግ ይችላል ይሄ ፕሬዠር መጨመሩ። ምክንያቱም ኢንትራሉሚናልም ብቻ ሳይሆን ኢንትራሚውራል ፕሬዠርም ስለሚጨምር ማለት ነው። ሊምፋቲክ ቬዝሎችንም ኮምፕሮማይዝ ሊያደርግ ይችላል። በዚህ ጊዜ ኤክስትራቫዜሽን ስለሚኖር ኢደማ ይኖራል ወደ ኢንትራሉሚናል ኤሪያ ማለት ነው። ከዚህም በተጨማሪ ደግሞ ቬነሶች ደግሞ ኮምፕሮማይዝ ስለሚሆኑ ብለድ ፑሊንግ ይኖራል፣ ክሎት ፎርሜሽን ይኖራል። እነዚህ ሁሉ ነገሮች ታዲያ ምንን ያባብሳሉ? ዲስቴንሽኑን ያባብሳሉ ማለት ነው። ዲስቴንሽኑ እንግዲህ በጨመረ ቁጥር ደግሞ ፕሬዠሩ ይጨምራል። ፕሬዠሩ በጨመረ ቁጥር ደግሞ ቬነስ እና ሊምፋቲክ ቨዝል ብቻ ሳይሆን ኮምፕሮማይዝ የሚሆኑት አርተሪያል ብለድ ቨዝልም ኮምፕሮማይዝ ይሆናል ማለት ነው። እንግዲህ ይሄ ምን ያመጣል? ኢስኬሚያን ያመጣል። ፐርፊዥን ይቀንሳል ወደ አፔንዲክስ የሚሄደው። ኢስኬሚያው ከቆየ ደግሞ እስከ ኢንጁሪ እስከ ኢንፋርክሽንም ድረስ ሊደርስ ይችላል ማለት ነው። ከዚህ በተጨማሪ ደግሞ ቅድም እንዳልነው አንዱ የአፔንዲክስ ጥቅሙ ምንድን ነው? ሴፍ ሃውስ ነው ብለናል። እነዚህ ቤኔፊሻል የሆኑት ገት ባክቴሪያዎች ወደ አፔንዲክስ ሄደው ይቀመጣሉ። ሰም ሶርት ኦፍ ጂአይ ኢንፌክሽን ሲኖር፣ ኤፒሶድ ኦፍ ዲያሪያ ሲኖር ከሰውነታችን እንዳይወጣ ብለናል። እና እነዚህ ኖርማሊ ፕሬዘንት የሆኑት ባክቴሪያዎች እንግዲህ በብሎኬጅ ምክንያት ከዚህ ከአፔንዲክስ ወደ ኢንተስታይን መሄድ ስለማይችሉ እዛው ይቀመጣሉ ማለት ነው። በዚህ ጊዜ መልቲፕላይ ማድረግ ወይ ደግሞ መባዛት ይጀምራሉ ማለት ነው። በዚህ ጊዜ እንግዲህ ወደ ኮለን ወይ ደግሞ ወደ ላርጅ ኢንተስታይን መሄድ ስለማይችሉ የአፔንዲሳል ወልን ኢንቬድ ያደርጋሉ። በዚህ ሰዓት ምንን ያመጣል ማለት ነው? ይሄ ኢንቬዥን ማሲቭ የሆኑ የኒትሮፊሊክ ኢንፍላማቶሪ ሪስፖንስን ትሪገር ያደርጋል ማለት ነው። በዚህ ምክንያት ሳይን ኦፍ ኢንፍላሜሽንን ወይ ደግሞ አፔንዲሳይተስን ይከሰታል ማለት ነው። እንዴት ነው አፔንዲሳይተስን ዲያግኖስ ማድረግ የምንችለው የሚለውን ስናይ የመጀመሪያው ዲያግኖስቲክ ሞዳሊቲ ክሊኒካል ማኒፌስቴሽን ነው። እንግዲህ ፔሸንቱ ታሞ ወደ ሆስፒታል ሲመጣ ከሂስትሪው ምን ታገኛላችሁ? መርፊ ትራያድን ታገኛላችሁ። እንግዲህ ፔሸንቱን ሂስትሪ ስትጠይቁት 3 ነገሮች በቅደም ተከተል ይነግራቸዋል። እንዴት ነው የሚላችሁ? መጀመሪያ ሲጀምረኝ አብዶሚናል ፔን ወይ ደግሞ ሆዴን ማመም ጀመረኝ ይላቸዋል። ትንሽ ቆይቶ ደግሞ ናውዣ ኤንድ ቮሚቲንግ ማቅለሽለሽ እና ማስመለስ ጀመረኝ ይላቸዋል። ከዛ በኋላ ደግሞ ሎው ግሬድ ፊቨር ሰውነቴን ማተኮስ ጀመረኝ ይላቸዋል። ይሄ እንግዲህ 3 ነገሮች በክላሲክ ሲኩዌንስ ወይ ደግሞ በቅደም ተከተል ሲመጡ መርፊ ትራያድ እንለዋለን። ይሄ እንግዲህ አፔንዲሳይተስን ሰስፔክት እንድታደርጉ ያደርጋቸዋል። ስለ አብዶሚናል ፔኑ ደግሞ ሲገልጽላችሁ መጀመሪያ አካባቢ ሆዱን ሲያመው ቪስራል የሆነ ፔን ቬግ የሆነ እዚህ ነው ብሎ መናገር ማይችለው ፑርሊ ሎካላይዝድ የሆነ ፔሪ አምብሊካል ይሄ እምብርቱ ዙሪያ ህመም እንደጀመረው ይነግራቸዋል። ከዛ ትንሽ ቆይቶ ደግሞ ሶማቲክ የሆነ ሻርፕ የሆነ ዌል ሎካላይዝድ የሆነ ከፔሪ አምብሊካሉ ወደ ራይት ሎወር ኳድራንት ማይግሬት ያደረገ ፔን እንዳለ ይነግራቸዋል ማለት ነው። ከዚህ በተጨማሪ ከሂስትሪ ምን ታገኛላችሁ? ማሌዝ፣ ሰውነት መጫጫን፣ የድካም ስሜት፣ ኢንዳይጀሽን ምግብ አለመፈጨት፣ ፍላቹለንስ፣ ቼንጂን ባውን ሀቢትን ልታገኙ ትችላላችሁ ማለት ነው። ሌላኛው ዲያግኖስቲክ ሞዳሊቲ ፊዚካል ኤግዛሚኔሽን ነው። እንግዲህ ፊዚካል ኤግዛሚኔሽን ላይ ስፔሻል ሳይኖችን ታያላችሁ። የመጀመሪያው ሳይን ብለንበርግ ሳይን የምንለው ወይ ደግሞ ሪባውንድ ቴንደርነስ የምንለው ነው። እንግዲህ ይህንን ኢሊሲት ለማድረግ አት ሜክበርኒስ ፖይንት ነው ኢሊሲት የምናደርገው። ይሄ ሜክበርኒስ ፖይንት የምንለው ከአንቴሪየር ሱፐሪየር ኢላይክ ስፓይን ወደ አምብሊከስ ከ1.5 ወደ 2 ኢንች አካባቢ ከፍ በምንበት ጊዜ ነው። በራይት ሎወር ኳድራንት በቀኝ የታችኛው የሆዳቸው ክፍል ላይ የሚገኝ ቦታ ነው ይሄ ሜክበርኒስ ፖይንት የምንለው እና እዛ ቦታ ስትነኳቸው ቴንደርነስ ይሰማቸዋል። ስትለቋቸው ደግሞ ሪባውንድ የሆነ ኢንቴንስ ፔን ወይ ደግሞ በጣም ከፍተኛ የሆነ ህመም ይሰማቸዋል። ይሄ እንግዲህ ፔሪቶኒያል ኢሪቴሽን ወይ ደግሞ ኢንፍላሜሽን እንዳለ ይገልጽላቸዋል። ሌላኛው ስፔሻል ሳይን ሮቪዚንግ ሳይን ነው። ይህንን እንግዲህ ኢሊሲት የምናደርገው እንዴት ነው? ሌፍት ሎወር ኳድራንት ወይ ደግሞ የግራ የታችኛው የሆዳቸውን ክፍል
ፓልፔት ወይ ደግሞ በምትነኩበት ጊዜ ራይት ሎወር ኳድራንት ላይ ወይ ደግሞ የቀኝ የታችኛው የሆዳቸው ክፍል ላይ ፔን ይሰማቸዋል፣ ህመም ይሰማቸዋል። ይሄ ሮቭሲንግ ሳይን እንለዋለን። ሌላኛው ስፔሻል ሳይን ሶአስ ሳይን የምንለው ነው። ይሄ ሶአስ ሳይን የምንለው ፔን አፖን ኤክስቴንሽን ኦፍ ሂፕ ነው። እንግዲህ ስፔሻሊ የቀኝ እግራቸው ዳሌያቸው አካባቢ ያለውን መገጣጠሚያ ኤክስቴንድ ስታደርጉ ወይ ደግሞ ስትዘረጉ ምን ይሰማቸዋል? ፔን ይሰማቸዋል። ይሄን ሶአስ ሳይን እንለዋለን። ሌላኛው ሳይን በፊዚካል ኤግዛሚኔሽን የምታገኙት ኦብትሬተር ሳይን ምንድነው ነው። ይሄ ኦብትሬተር ሳይን ምንለው ምንድነው? ፔን አፖን ኢንተርናል ሮቴሽን ኦፍ ፍሌክስ ራይት ሂፕ ነው። እንግዲህ የቀኝ እግራቸውን ከሂፓቸው ወይ ደግሞ ከዳሌያቸው አካባቢ መገጣጠሚያቸውን ፍሌክስ አድርገን ወይ ደግሞ አጥፈን ወደ ውስጥ ሮቴት በምናደርግበት ጊዜ ወይ ደግሞ ወደ ግራ እግራቸው ኢንተርናሊ ሮቴት ስታደርጉ ፔን ኢሊሲት ያደርጋል ወይ ደግሞ ፔን ይሰማቸዋል፣ ህመም ይሰማቸዋል። ይሄን ኦብትሬተር ሳይን እንለዋለን። ሌላኛው ዲያግኖስቲክ ሞዳሊቲ ላቦራቶሪ ኢንቨስቲጌሽን ነው። እንግዲህ ብለድ ሳምፕል ወስዳችሁ ሲቢሲን በምታሰሩበት ጊዜ ምን ልታዩ ትችላላችሁ? ሊኮሳይቶሲስ ዊዝ ሌፍት ሺፍት ታገኛላችሁ። ይሄ እንግዲህ አኪዩት ኢንፍላሜሽን እንዳለ ያሳያቸዋል። ሌላኛው ዩሪን አናሊሲስ ልታሰሩ ትችላላችሁ። ይሄ እንግዲህ ዩሪናሪ ትራክት ኢንፌክሽን እና ዩሪናሪ ስቶንን ሩል አውት ለማድረግ ነው። ከዛ በተጨማሪ ደግሞ ስፔሻሊ ሪፕሮዳክቲቭ ኤጅ ያሉ ውመኖች ላይ ፕሬግናንሲ ቴስትንም መስራት ያስፈልጋል። ምክንያቱም ኤክቶፒክ ፕሬግናንሲን ሩል አውት ለማድረግ ማለት ነው። ከዚህ በተጨማሪ ኢሜጂንግ ስተዲዎችን ለዲያግኖስቲክ ሞዳሊቲ መጠቀም እንችላለን። ኢሜጂንግ ስተዲ ላይ የመጀመሪያው አልትራሳውንድ ስፔሻሊ ችልድረኖች እና ፕሬግናንት የሆኑ ውመኖች ላይ ራዲዬሽንን ወይ ደግሞ ይሄ ጨረርን ለመቀነስ ወይ ደግሞ አቮይድ ለማድረግ አልትራሳውንድን እንጠቀማለን። ከዛ ውጭ ደግሞ ነን ፕሬግናንት የሆኑ እርጉዝ ያልሆኑ አደልቶች ላይ ደግሞ ሲቲ ስካን ስፔሻሊ ይሄ ጎልድ ስታንዳርድ የሆነው ዲያግኖስቲክ ሞዳሊቲ ነው በኢሜጂንግ ስተዲ ለአፔንዲሳይተስ ማለት ነው። ከዛ ውጭ እንግዲህ ፕሬግናንት ለሆኑ ፔሸንቶች አልትራሳውንድ ኢንኮንክሉሲቭ ከሆነ ወይ ደግሞ በአልትራሳውንድ እርግጠኛ ካልሆነን ኤምአርአይ ልናሰራ እንችላለን ማለት ነው። በእነዚህ ሁሉ የዲያግኖስቲክ ሞዳሊቲ አፔንዲሳይተስን ዲያግኖስ ካደረግን ሃው ካን ዊ ትሪት ኢት፣ እንዴት ነው እንግዲህ ማከም የምንችለው የሚለውን እንመልከት። ትሪትመንት ኦፍ አፔንዲሳይተስን ስናይ ስፔሻሊ አፔንዲሳይተስ በሁለት መልኩ ነው የምንከፍለው። ኮምፕሊኬትድ የሆነ አፔንዲሳይተስ ሊኖር ይችላል፣ አንኮምፕሊኬትድ የሆነ አፔንዲሳይተስ ሊኖር ይችላል። እንግዲህ አንኮምፕሊኬትድ አፔንዲሳይተስ ማለት ምን ማለት ነው? ነን ፐርፎሬትድ ወይ ደግሞ ሳይን ኦፍ ፐርፎሬሽን ከሌለ አንኮምፕሊኬትድ ነው። ኮምፕሊኬትድ ከሆነ ሳይን ኦፍ ፐርፎሬሽን ካለ ስፔሻሊ ዲፊውዝድ የሆነ አብዶሚናል ፔን ኦር ፔሪቶናይተስ ካለ፣ አብሰስ ፎርሜሽን ካለ፣ ጋንግሬነስ ካለ እንግዲህ ይሄ ኮምፕሊኬትድ እንለዋለን። እና አንኮምፕሊኬትድ የሆነውን አፔንዲሳይተስ እንዴት ነው ትሪት የምናደርገው? ነን ኦፕሬቲቭ ማኔጅመንት መጠቀም እንችላለን። ስፔሻሊ አንቲባዮቲክን ብቻ በመጠቀም ሰርጀሪ ሳንጠቀም ከ1 እስከ 3 ቀን አይቪ አንቲባዮቲክ በመጠቀም ከዛ በኋላ ደግሞ ከ7 እስከ 10 ቀን ዲስቻርጅ አድርገን ቤታቸው ኦራል አንቲባዮቲክን በመጠቀም ነን ኦፕሬቲቭሊ በአንቲባዮቲክ ብቻ ትሪት ልናደርጋቸው እንችላለን። ይሄ አንኮምፕሊኬትድ አፔንዲሳይተስን። አንዳንዴ ደግሞ ሰርጂካል ማኔጅመንት ልንጠቀም እንችላለን ዊች ኢዝ አፔንዴክቶሚ የምንለው ማለት ነው። ይሄ እንግዲህ አፔንዴክቶሚ ዲፊኒቲቭ የሆነ ትሪትመንት ነው ዊች ኢዝ አፔንዲክስን ሪሙቭ ለማድረግ ማለት ነው። ይሄ እንግዲህ ሰርጂካል ማኔጅመንት ኦር አፔንዲክቶሚን ለመስራት ዲሳይድ ካደረግን ዊዝን 24 ሃወር ወይ ደግሞ በ24 ሰዓት ውስጥ ነው መስራት ያለብን። ምክንያቱም ስፔሻሊ ከ48 ሰዓት በላይ ዲሌ ካለ ወይ ደግሞ ካዘገየ ነው ኢንክሪዝ ሪስክ ኦፍ ኮምፕሊኬሽን ስለሚኖር ማለት ነው። እና አፔንዲክቶሚን ለመስራት ሁለት ሰርጂካል አፕሮቾች አሉ። የመጀመሪያው ላፓራስኮፒካሊ ነው፣ ሁለተኛው ደግሞ ኦፕን አፔንዲክቶሚ ነው። ኮምፕሊኬትድ የሆነ አፔንዲሳይተስ ካለ ዊች ሚንስ ጋንግሬነስ ካለ፣ ፐርፎሬሽን ዊዝ ሳይን ኦፍ ፔሪቶናይተስ ካለ፣ አብሰስ ፎርሜሽን ካለ እንግዲህ ምን መስራት አለብን? ኢመርጀንሲ የሆነ አፔንዲክቶሚ መስራት አለብን። ስፔሻሊ ላፓራቶሚ መሰራት አለብን። ምክንያቱም ጀነራላይዝ የሆነ ፔሪቶናይተስ ካለ ፔሪቶናል ላቫዥ መስራት ስላለብን፣ ከዛም በተጨማሪ ደግሞ ድሬኔጅ ፕሌስ ማድረግ ስላለብን፣ ስፔሻሊ ሬዚዱዋል የሆኑ አብሰሶችን ኤቫኩዌት ለማድረግ ድሬኔጅ ፕሌስ ማድረግ ስላለብን ላፓራቶሚ እንሰራለን። አንዳንድ ጊዜ እንግዲህ ኮምፕሊኬትድ የሆነ አፔንዲሳይተስ ኖሮ ግን ስቴብል የሆነ ፔሸንት ካለ ዊዝ ኮንቴንድ የሆነ ፐርፎሬሽን ስፔሻሊ አብሰስ ብቻ ከሆነ ፐርፎሬሽን ሳይኖር አብሰስ ወይ ደግሞ ምግል ካለ ኦር ፍሌመን ካለ ያንን አብሰስ ኢኒሻሊ ኖን ኦፕሬቲቭ ማኔጅመንት እንጠቀማለን። ዊዝ ብሮድ ስፔክትረም አንቲባዮቲክ ኢኒሻሊ ትሪት እናደርጋቸዋለን። ከዛ በተጨማሪ ደግሞ ፐርኩታነስ ድሬኔጅ ይሄ አብሰሱን ድሬን እናደርገዋለን እና ከትንሽ ጊዜ በኋላ ስፔሻሊ ኢንተርቫል አፔንዲክቶሚ እንለዋለን። ከ6 እስከ 12 ሳምንት በኋላ ይሄ ኮሌክሽን ኦፍ ፐሱ ኦር ፍሌመን ኦር አብሰስ ከቀነሰ በኋላ ደግሞ አፔንዲክቶሚን
መስራት እንችላለን ነው። በመጨረሻም ነርሲንግ ኮንሲደሬሽኖችን እንመልከት። እንግዲህ ፕሪኦፕሬቲቭ ነርሲንግ ኮንሲደሬሽኖች አሉ፣ ፖስት ኦፕሬቲቭ ነርሲንግ ኮንሲደሬሽኖች አሉ። ፕሪኦፕሬቲቭ ነርሲንግ ኮንሲደሬሽን የመጀመሪያው ሜንቴኒንግ ኤንፒኦ ስታተስ ነው። እንግዲህ ፔሸንቱ ሰርጀሪ ከመሰራቱ በፊት ኤንፒኦ መሆን አለበት፣ ወይ ደግሞ ምንም ነገር በአፉ መውሰድ መብላት ወር መጠጣት የለበትም። ይሄ እንግዲህ ለምን ይጠቅማል? ዲዩሪንግ ሰርጀሪ አስፓይሬሽንን ፕሪቨንት ለማድረግ፣ በሌላ መልኩ ደግሞ ለአብዶሜን ሬስት መስጠት ስላለብን ኤንፒኦ እናደርጋቸዋለን። ሌላኛው ፕሪኦፕሬቲቭ ኮንሲደሬሽን አቮይድ ሂት ኮምፕሬስ ነው። እንግዲህ ሂት ኮምፕሬስን አቮይድ ማድረግ አለብን። ፔሸንቶቹ ፔናቸውን እንዲቀንስ ብለን ራይት ሎወር ኳድራንት ላይ ሂት ኮምፕሬስን ካደረግን ይሄ ራፕቸር ሪስኩን ስለሚጨምር ሌግዜቲቮችን ኢነማን አቮይድ ማድረግ አለብን። እነዚህ ሁሉ ሪስክ ኦፍ ራፕቸር ስላላቸው። ሌላኛው ፕሪኦፕሬቲቭ ኮንሲደሬሽን ኮምፎርት ፖዚሽኒንግ ነው። ፔሸንቱ በሚመቸው መልኩ እንዲተኛ ማድረግ ኦር ፖዚሽን ማድረግ። ስፔሻሊ ፔሸንቶች ምን አይነት ፖዚሽንን ፕሪፈር ያደርጋሉ? ሴሚ ፎለር ፖዚሽን ዊዝ ኒ ፍሌክስድ፣ እግራቸውን ኦር ጉልበታቸውን አጥፈው ሴሚ ፎለር ፖዚሽን፣ አንዳንዴ ይሄ ፌታል ፖዚሽን የምንለውን ፕሪፈር ያደርጋሉ። ምክንያቱም ይሄ ፖዚሽን ምን ይቀንሳል? የአብዶሚናል መስል ቴንሽንን ስለሚቀንስ ፔኑን ይቀንስላቸዋል። በዚህ ምክንያት ኮምፎርት ፖዚሽኒንግ ማድረግ አለብን። ሌላኛው አይስ ፓክ ነው ኦር ይሄ ኮልድ ኮምፕረስ ምንለው። ፔሸንቱን ሂት ኮምፕረስን ሳይሆን ኮልድ ኮምፕረስን መጠቀም አለብን ፔኑን ለመቀነስ። ኤቭሪ 1 አወር በየአንድ ሰዓቱ ለ20 እስከ 30 ደቂቃ ራይት ሎወር ኳድራንት ላይ አይስ ፓክን ኦር ኮልድ ኮምፕረስን መጠቀም እንችላለን። አፍተር ዴፊኒቲቭ ዲያግኖሲስ ደግሞ ወይ ደግሞ በትክክል ዲያግኖስ ካደረግን በኋላ ደግሞ አናልጀሲኮችን መጠቀም አለብን። ስፔሻሊ ቢፎር ዲያግኖሲስ አናልጀሲክን ለፔሸንቱ ከሰጠነው እነዚህ ስፔሻል ሳይኖች ላይክ ሪባውንድ ቴንደርነስ፣ ሮቭሲንግ ሳይን፣ ሶአስ ሳይን፣ ኦፕትሬተር ሳይን፣ እነዚህ ሁሉ ሳይኖች ማስክ ይደረጋሉ ኦር ይደበቃሉ። ምክንያቱም በዚህ አናልጀሲክ ምክንያት ፔን ስለማይሰማቸው ኦር ኤሊስ ስለማይሆኑ፣ ስለዚህ አፍተር ዲፊኒቲቭ ዲያግኖሲስ አናልጀሲኮችን እንሰጣለን። ሌላኛው ኮንሲደሬሽን ፍሉድ ሪሰስቴሽን ነው። እንግዲህ ፔሸንቶች ቮሚቲንግ ሊኖራቸው ይችላል፣ ዲያሪያ ሊኖራቸው ይችላል። እነዚህ ነገሮች ሁሉ ዲሃይድሬት ሊያደርጋቸው ፔሸንቶቹን ኦር ከዚህ በተጨማሪ ደግሞ ኤሌክትሮላይት ኢምባላንስ ሊያጋጥማቸው ስለሚችል ፍሉድ ሪሰስቴት ማድረግ አለብን። አይቪ ኖርማል ሳላይን እና ላክቴትድ ብሪንገር መጠቀም እንችላለን ሪሰስቴት ለማድረግ። ሌላኛው ሞኒተሪንግ ቫይታል ሳይን ኤንድ ሳይን ኦፍ ራፕቸር። እንግዲህ ስፔሻሊ ሳይን ኦፍ ራፕቸርን እንዴት ነው ሞኒተር የምናደርገው? ፔሸንቱ ቨርባሊ ምን ይላቸዋል? ሰደንሊ ወይ ደግሞ በድንገት ፔኑ እንደቆማ ይነግራቸዋል። ይሄ ሰደን ሪሊፍ ኦፍ ፔን ይነግራቸዋል። ከዛ በኋላ ትንሽ ቆይተው ደግሞ ወርስን የሆነ ኢንቴንስ ፔንን ይነግራቸዋል። ከዛ በተጨማሪ ቦርድ ላይክ አብዶሜን፣ ታኪካርዲያ፣ ታኪፒኒያ፣ ሃይ ግሬድ ፊቨር ታያላቸው። እነዚህ እንግዲህ ሁሉ ነገሮች ሳይን ኦፍ ራፕቸር እና ፔሪቶናይተስን ያሳያል። ሌላኛው ኮንሲደሬሽን ፕሮፊላክቲክ አንቲባዮቲክ ነው። ስፔሻሊ ሰርጀሪ ከመሰራቱ ከ60 ደቂቃ በፊት ሰርጂካል ሳይት ኢንፌክሽንን ፕሪቨንት ለማድረግ ፕሮፊላክቲክ አንቲባዮቲክን መስጠት። ፖስት ኦፕሬቲቭ ኮንሲደሬሽን የመጀመሪያው ኤርሊ አምቡሌሽን ነው። ከሰርጀሪ በኋላ ቶሎ ብለው እንቅስቃሴ እንዲጀምሩ ማድረግ። ይሄ ዲቪቲን ፕሪቨንት እንድናደርግ፣ ፐሪስታልሲስን ስቲሙሌት እንድናደርግ ይጠቅመናል። ሌላኛው ፖስት ኦፕሬቲቭ ኮንሲደሬሽን ኢንፌክሽን ሞኒተሪንግ ነው። ስፔሻሊ ውንድ ኬር በምንሰራበት ጊዜ ሰርጂካል ሳይቱን ሳይን ኦፍ ኢንፌክሽንን ማየት አለብን። ላይክ ሬድነስ ካለ፣ ዋርምስ ካለ፣ ፕሩለንት ድሬኔጅ ካለ፣ ፊቨር ከጨመረ፣ ሄርት ሬት ከጨመረ፣ እነዚህ ሁሉ ሳይን ኦፍ ኢንፌክሽን ስለሆኑ እነዚህን ሞኒተር ማድረግ አለብን። ሌላኛው ዳይሬተሪ ማኔጅመንት ነው። እንግዲህ ስፔሻሊ ፔሸንቶች አፍተር ሰርጀሪ ከወጡ በኋላ ፔሪስታልሲስ እስከሚጀምር ድረስ ኦር ባውል ሳውንድ እስከምንሰማ ድረስ ወይ ደግሞ ቨርባሊ አየር እንደወጣ ፔሸንቶች እስኪነግሯችሁ ድረስ ኤንፒኦ መሆን አለባቸው። ከዛ በኋላ ባውል ሳውንድ ሪተርን ካደረገ በኋላ ደግሞ ዳይትን መጀመር ይችላሉ ማለት ነው። ስፔሻሊ በክሊር ሊኩዊድ ዳይት ይጀምሩና ቀስ በቀስ እስከ ሬጉላር ዳይት ድረስ ፕሮግረስ ማድረግ ይችላሉ። የመጨረሻው ፖስት ኦፕሬቲቭ ኮንሲደሬሽን አቮይድ ሄቪ ሊፍቲንግ ነው። ስፔሻሊ ዲስቻርጅ በሚሆንበት ጊዜ ሄቪ ሊፍቲንግ ነው ወይ ደግሞ ስትሬነስ የሆኑ አክቲቪቲዎችን አቮይድ ማድረግ አለባቸው። ለምን? ይሄ ስዊቸሩ ኦር የተሰፋው ቦታ ዴሂሰንስ እንዳይገጥመው። ካፍ በሚያደርጉበት ጊዜ ደግሞ ስፕሊንቲንግን ስፔሻሊ ፒሎ ተጠቅመው ኦር ትራስ ተጠቅመው ስፕሪንት እንዲያደርጉ ይሄ የተሰፋው ቦታን በፒሎ ደግፈው እንዲያስሉ መምከር አለብን ዲስቻርጅ በሚሆንበት ጊዜ። እንግዲህ ይሄ ለምንድን ነው? ዲፊሰንስ እንዳይገጥማቸው ኦር ይሄ የተሰፋው እንዳይለቅ ማለት ነው። በዚህ ቪዲዮ ስለ አፔንዲሳይተስ ተምረናል። ቪዲዮ ከተመቻችሁ ላይክ በማድረግ ያበረታቱን። እንደዚህ አይነት ጠቃሚ የሆኑ ትምህርታዊ ቪዲዮዎች እንዲደርሷችሁ ደግሞ ቻናሉን ሰብስክራይብ ማድረግ፣ ይጠቅማችኋል ብላችሁ ለምታስቧቸው ሰዎች ሼር በማድረግ ቻናሉን እናሳድገው። መልካም